ሳትሰራ በጭንቅላት ካንሰር ታማ አሁን ላይ ሙስተሽፋ ራሽድ ትገኛለች። መቴ እንግዲህ መጣ ቤተሰብም ተመሮ ጥሎኛል። ሜዲያ ወደኩ ነኝ ቲጣናቢ ነገሩ እንግዲህ አልጨቃጨለቀስ አንዲት እናት አለች የልጆች አባት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር የምትመለከቷት ወጣት ወሊያ ጀማል ትባላለች። እንደማንኛችንም ሰርቼ ለወጣለሁ ብላ ወደ ዩናይትድ አረብ ኤሚሬት መጣች። ከመጣች በኋላም 3 ወር በስርዓት ሳትሰራ በጭንቅላት ካንሰር ታማ አሁን ላይ ሙስተሽፋ ራሽድ ትገኛለች። ፕሊዝ እዚህ ጋር አካውንት ፖስት አለሁኝ። ሁላችሁም በምትችሉት ነገር ከእህታችን ጎን ሆኖ ላችኋለሁኝ። ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ፕሊዝ አዳርሱት። እህታችን በጣም በከፍተኛ ታማለች። እንደዛውም ደግሞ እዚህ ለመታከም በጣም ብዙ ገንዘብ ነው የጠየቋት። ወደ ኢትዮጵያ ለመግባትም ደግሞ ገንዘብ ያስፈልጋል። ሰላም አለይኩም። እኔ 5 እናት ነኝ። ህፃን ልጆች ይዤ ምንም ያግዘኝ ነገር የለም። ሜዲያ ላይ ወደኩ ነኝ ያሳሰርኩትም ይሄው በህክምና ላይ እንኳን ይሄው ሁሉ እቴው አመቴ እንግዲህ መጣ ቤተሰብም ተመሮ ጥሎኛል። ሜዲያ ወደኩ ነኝ ቲጣናቢ ነገሩ እንግዲህ አልጨቃጨቅም ብዬ ተውኩት። ከዛ መጨረሻውን በረሃ ገባ አለ የለ ምን ባልተቤትሽ ነው? አዎ ባልተቤቴ ትቶሽ ጠፍቶ ነው? አዎ ጥሎ የጠፋ ተግዚው በኋላ ነው በሽታው አደጋ ያደረሰው። እስኪ አንዴ ያመመሽን አሳይና ታስገቢዋለሽ። እሺ በቃ አሁን አስገቢው። 5 አመት ይሄው በሽታው ተጀመረኝ። እሳት ላይ ወድቀሽ ነው? አዎ ባውድቅ በሽታ የተነሳ እሳት ላይ ወድቄ ከኒና እንኳን ለማምጣት ምንም ሰው እየረዳኝ ነው ያለሁት። ሄኑ ከኒና እንኳን ለመቆጣጠር ይቺ ልጅ ይዤ ነው ተናግሯት ትልቋን እቺን ህፃኗን። እሺ ከዛ መልሼ እስቲ እንግዲህ አሁን እሱን ጋር እኔን ምን አባባሌ ብዬ ጠርዶ ጠፋ። እጅሽ እንደዚህ ከሆነ በኋላ ነው ትቶሽ የጠፋው? ህክምናንም አቋረጥኩኝ። ይችላል ልጅ 5ኛ ክፍል እንግዲህ ማስተምር ነበረ። ምንም ቤተሰብም የለ ደካማ ናቸው። አይዞሽ እሌ ትምህርቷን ማቋረጥ እስኪ እሷ ተያዘ ብዬ 2 ልጆች ቤተሰብ ተቀምጠዋል። ይሄው አሁን ምን መስራት ትፈልጊያለሽ? አሁን አንቺ ብትሰሪ ሽንኩርት ወይ ደግሞ ፍየል ነገር መስራት ትችያለሽ? የሚጠብቅ የሚያገዝሽ አለ? እንደው ብሩን ከመስጠት ወደ ስራ ሞክራለሁ። እንግዲህ በዙ ባለኝ አቅም በዚህቱ ባንድ እጄ ሞክራለሁ ባይ ነኝ። ችግር የለም አብሽሪ፣ ያግዙሻል። የኢትዮጵያ ሕዝብ ይሄን ሁሉ እየተመለከተ ነው። መቼም ለወገን ደራሹ ወገን ነውና ሁላቸውም በቻሉት ያግዙሻል። አብሽሪ፣ አይዞሽ፣ ሁላችንም ከጎንሽ ነን። አይዞሽ እህታችን፣ አብሽሪሽ። አንድ ጊዜ ለአላህ ብላችሁ 5 ህፃናቶች በረሃብ ሊያልቁ ነው፣ 5 ልጆቼን በረሃብ ላጣቸው ነው እያለች የምታለቅስ አንዲት እናት አለች። የልጆች አባት እኔ ከአመት በፊት የአውድቅ በሽተኛ ስሆን እሳት ላይ ወድቄ አንድ እጄን ሳጣ የራስሽ ጉዳይ ብሎ ይጠፋ። በአሁን ሰዓት እኮ እና ስትፈታ ከተፈቱ ልጆች ይልቅ አባታቸው የሞተባቸው ልጆች እድለኛ ናቸው፣ ሰው ያዝንላቸዋል። እባካችሁ እቺ እናት የምትፈልገው ምግብ ብቻ ነው። እነዚህ ህፃናቶች የሚፈልጉት ምግብ ነው። ልጆቹ ህፃናት ናቸው። የሚኖሩት ደጋን ከተማ ነው። በሳቸው ምክንያት እኔ ማናገር ይቻላል። እዛው ቦታ ወስዳችኋለሁ። እባካችሁ እጇንም ማጣች ልጆቿንም በረሃብ ምክንያት እንዳታጣቸው ሰበብ እንሆናት። ይሄን ቪዲዮ ኮፒ ሊንክ አድርጋችሁ ሰዎች ጋር አድርሱልኝ። ሰዎች መጥተው ይርዷት፣ ሰዎች መጥተው ይዘይሯት። አልታከመችም። እሷ ግን የልጆቿ መራብ ነው ወላሂ ያሳሰባት። ልጆቼ ይርዋቸዋል ነው የምትለው። በአንድ መንደር ውስጥ ስዕል እየሳለ በውድ ዋጋ በመሸጥ የሚተዳደር ሽማግሌ ነበር። ከዕለታት አንድ ቀን አንድ የመንደሩ ነዋሪ የሆነ የኔ ቢጤ መጣና አንተ ሰዓሊ ነህ፣ ስዕል እየሳልክ ብዙ ገንዘብ ስለምታገኝ ሀብታም ሆነሃል፣ ግን ለድሆች አትሰጥም። ባለልኳንዳ ቤቱ እንኳን ሁሌ ስጋ ለድሆች በነፃ ያድላል አለው። ሽማግሌውም ሰዓሊ ፈገግ ከማለት ውጪ ምንም መልስ አልሰጠውም። ደሃውም ሰውዬ በመንደሩ እየዞረ ሽማግሌው ሀብታም እንደሆነና ግን ስስታም እንደሆነ አናፈሰ። የመንደሩ ሰዎች አዛውንቱን ጠሉት። ከጊዜያት በኋላ አዛውንቱ ታመመ። አንድ እንኳን የሚያስታምመው ሰው አጥቶ ሞተ። ከዚያ ቀን በኋላ ባለልኳንዳው ስጋ ማደሉን አቆመ። ለምን እንዳቆመ የመንደሩ ሰዎች መጥተው ሲጠይቁት እስከዛሬ ማድላችሁ እኮ ሰዓሊው ስለሚከፍለኝ ነው ብሎ መለሰላቸው። እና አንዳንድ ነገሮችን ሳናረጋግጥ ለውሳኔ አንቸኩል። ፈጣሪ የሚያየው ልብን ነው። እኛ እዛ ቦታ ላይ ብንሆን የማናደርገውን ነገር ሰው ሲሆን ለምን አላደረከውም ጭራሽ አይባልም። መጥፎ ስራችንን እንደምንደብቀው ሁሉ መልካም ስራችንንም
ማውጣት የለብንም። አትፍረድ። እውነተኛ ስሜቴን እንዲያቀልኝ ነበር የፈለኩት። ገብቷችኋል አይደለ? ያንን ለማሳወቅ እንጂ ወድሻለሁ ወይ ቅፍ ወይ ውድ ምስል እንድለኝ አልጠበኩም ነበር። ቢለኝም ዘላ አያምርም ቦት ማለት ገና ወዶ ነው ቆኝ ነው ወድሻለሁ ምናምን ቢል እናንተ ምን እንደሚሰማችሁ አንድ ሳይታችሁ በአንድ ቀን ወዳችኋለሁ ምናምን ቢል ይሁንም አይደለ? ልባችሁም አይቀበሉም። እኔም እንደዛ እንዲለኝ አይደለም ጠብቄ ያልኩት። ባይተው ደግሞ የተገፋ ነው ሲነሳም የሚያምርበት። ወተትም ሲገጥ በመገፋቱ ነው ቅቤ የሚወጣው አይደል የሚባለው። እና መጨረሻው የተገፋ ደግሞ መጨረሻ ያምራል። እኔም መጨረሻዬን አላህ ያሳምርልኝ ነው። እናም አላውቅም ሰው ሁኑን አለመረዳት ወይም ደግሞ እኔን ማናነቅ ትክክል ነው ብዬ አላስብም። ግን እኔ ከሰው የተለየ ነገር ያደረኩት የለኝም። ካሜራ ስላየ ነው እንጂ ሁሉም ያለፈበት ነው ብዬ ነው የማስበው። ሁሉም የኔን ስሜት ለሰው ቢሰማው፣ ሁሉም እርስ በርስ እንደዛ ቢገናኝ እዚህ ምድር ላይ አላህ እየጠላው ፈቀርኩት ያለው ፍቺ አይኖርም ነበር፣ ጥልም አይኖርም ነበር። እና በመውደዴም በማፍቀሬም በመሰደቤም በመገፋቴም ማለት ነው። ምክንያቱም ራሴን ሳየው ንጹህ ልብ አለኝ ብዬ ነው ያሰብኩት። ንጹህ ልብ ኑሮኝ ሰውን ለማስገባት አሰብኩ። ታዲያ ምንድነው ጥፋቴ? እና ውድ ቤተሰቦች አብዛኛችሁ ብዙዎቻችሁ እየተረዳችሁኝ አይደለም። ማለት የሰው ልጅ ሊያጠፋም ትክክል ሊሆንም ይችላል አይደለም? ትክክል ነኝ ብዬ የሄድኩ ነው ስህተት መስሏችኋል አይደለም? ስህተት ከመሰላችሁ በስድብ አይደለም ከሰው ልጅ ታስተካክሉት። ሰላም አለይኩም። እኔ 5 እናት ነኝ። ህፃን ልጆች ይዤ ምንም የሚያግዘኝ ነገር የለም። ሜዲያ ላይ የወደኩ ነኝ። ያሳሰርኩትም ይሄው በህክምና ላይ እንኳን ይሄው ሁሉ ይሄው አመቴ እንግዲህ መጣ። ቤተሰብም ተመሮ ጥሎኛል። ሜዲያ ወደኩ ነኝ። ቲጣናብኝ ነገሩ እንግዲህ አልጨቃጨቅም ብዬ ተውኩት። ከዛ መጨረሻውን በረሃ ገባ። አለ የለ እንኳን የለ ምን ባልተቤትሽ ነው? አዎ ባልተቤቴ ትቶሽ ጠፍቶ ነው? አዎ ጥሎ የጠፋ ተግዚው በኋላ ነው በሽታው አደጋ ያደረሰ። እስኪ አንዴ ያመመሽን አሳይና ታስገቢዋል። እሺ በቃ አሁን አስገቢው። 5 አመት ይሄው በሽታው ተጀመረኝ። እሳት ላይ ወድቀሽ ነው? አዎ ባውድቅ በሽታ የተነሳ እሳት ላይ ወድቄ ከኒና እንኳን ለማምጣት ምንም ሰው እየረዳኝ ነው ያለሁት። ሄኑ ከኒና እንኳን ለመቆጣጠር ይቺ ልጅ ይዤ ነኝ ተናዝራተውት ትልቋን እቺን ህፃኗን። እሺ እሺ። ከዛ ወልቼ እስቲ እንግዲህ አሁን እሱን ጋር ይሄን ምን አባባሌ ብዬ ጠርዶ ጠፋ። እጅሽ እንደዚህ ከሆነ በኋላ ነው ትቶሽ የጠፋው? ህክምናንም አቋረጥኩኝ። ይችላል ልጅ ምሰኛ ክፍል እንግዲህ ማስተምር ነበረ። ምንም ቤተሰብም የለ ደካማ ናቸው። አይዞሽ እሌ ትምህርቷን ማቋረጥ እስኪ እሷ ተያዘ ብዬ ሁለቱ ልጆች ቤተሰብ ላይ ተቀምጠዋል። ይሄው አሁን ምን መስራት ትፈልጊያለሽ? አሁን አንቺ ብትሰሪ ሽንኩርት ወይ ደግሞ ፍየል ነገር መስራት ትችያለሽ? የሚጠብቅ የሚያገዝሽ አለ? እንደው ብሩን ከመስጠት ወደ ስራ ሞክራለሁ። እንግዲህ በዙ ባለኝ አቅም በዚህው ባንድ እጄ ሞክራለሁ ባይ ነኝ። ችግር የለም አብሽሪ፣ ያግዙሻል። የኢትዮጵያ ሕዝብ ይሄን ሁሉ እየተመለከተ ነው። መቼም ለወገን ደራሹ ወገን ነውና ሁላቸውም በቻሉት ያግዙሻል። አብሽሪ፣ አይዞሽ፣ ሁላችንም ከጎንሽ ነን። አይዞሽ እህታችን፣ አብሽሪሽ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር የምትመለከቷት ወጣት ወሊያ ጀማል ትባላለች። እንደማንኛችንም ሰርቼ ለወጣለሁ ብላ ወደ ዩናይትድ አረብ ኤሚሬት መጣች። ከመጣች በኋላም 3 ወር በስርዓት ሳትሰራ በጭንቅላት ካንሰር ታማ አሁን ላይ ሙስተሽፋ ራሽድ ትገኛለች። ፕሊዝ እዚህ ጋር አካውንት ፖስት አለውን። ሁላችሁም በምትችሉት ነገር ከእህታችን ጎን ሆኖ ላችኋለሁኝ። ሼር፣ ኮፒ ሊንክ ዲዩት በማድረግ ፕሊዝ አዳርሱት።
እህታችን በጣም በከፍተኛ ታማለች። እንደዛውም ደግሞ እዚህ ለመታከምም በጣም ብዙ ገንዘብ ነው የጠየቋት። ወደ ኢትዮጵያ ለመግባትም ደግሞ ገንዘብ ያስፈልጋል። ሰላም ጓደኞቼ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ባላችሁበት ሰላማችሁ ይብዛልኝ። በያላችሁበት ቦታ ወጥቶ ከመቅረት ከእንዲህ አይነት አላህ ይጠብቀን ማለት ነው። እና እህታችን እቺ የምትዋት እህታችን ዱባይ ኤምሬት ነው ያለችው። የቅንጭላት ካንሰር ታማሚ ናት። በምንችለው በኩል በዱአም ሆነ በገንዘብም ሆነ ሁላችንም እንርዳት ማለት ነው። በመቀጠል ደግሞ እቺ እህታችን የምትገኘው ኢትዮጵያ ነው። የ5 ልጆች እናት ናት። ቤተሰቦቿም ከድተዋታል። ባሏም እጇን በሽተኛ ከሆነች በኋላ ተቷት ሄዷል ማለት ነው። አካውንት ኢንሻአላህ ያስቀምጣሉ። በአካውንት የምንችለውን 5ም ሆነ 10ም ሆነ ለሷ ይጠቅማታል። የምንችለውን ሁላችንም እንርዳት ማለት ነው። ሰውን ለመርዳት ሰው መሆን በቂ ነው ማለት ነው። ሁላችንም ነገ ጧት ምን እንደሚገጥመን አናቅም ማለት ነው። ዛሬን ሳይሆን ነገ ነው ማሰብ ያለብን። ዛሬ ጥሩ ልንሆን እንችላለን፣ ደህና ልንሆን እንችላለን። ነገ ደግሞ ምን እንደሚገጥመን ስለማናውቅ እባካችሁ ተባብረን እንርዳቸው።